ከመቶ ምናምን ዓመት በኋላ እንኳን በታሪክ የማንማር የታሪክ ሰዎች ሆነን ስንቀመጥ ምን ይሰማል? መቼ ነው ትርፍና ኪሳራ የምናሰላው? ገዳዬ ወንድሜ ጀግና፣ ሟቹ ጠላት ተደርጎ መፈራረጅ አይበቅ ሪሊ ጀግና ያስብለናል። ዛሬ ሊሆን ይችላል፣ ግን የተደራደርን ቀን የእነዚህ ሰዎች ሞት የሚያንገበግበን ያን ጊዜ። አንድ ጉዳይ ላወራችሁ ነው የመጣሁት። ታሪኩ ምንድን ነው? በ1909 የሰገሌ ጦርነት የሚባል የተጻፈ አንድ ታሪክ አለ። ይሄንን ታሪክ የጻፉት ብላታ መስኤ ሐዘን ወልደ ቂርቆስ የሚባሉ የታሪክ ጸሐፊ ናቸው። የ20ኛው መቶ ክፍለ ዘመን መባቻ በሚል መጽሐፍ ስር የጻፉት ታሪክ ነው። የሰገሌ ጦርነት የተካሄደው በ1909 ዓመተ ምህረት የተካሄደ ነው። በልጅ ኢያሱ አባት በንጉስ ሚካኤል እና በፊታውራሪ ሀብተ ጊዮርጊስ ዲነግዴ ጦር መካከል የተካሄደ ጦርነት ነው። የጦርነቱ ዓላማ የልጅ ኢያሱ ከስልጣን የማውረድ ምክንያትን መነሻ አድርጎ የተካሄደ ጦርነት ነው። እዚህ በሰሜን ሸዋ እና በወሎ አካባቢ በምትገኝ ሰገሌ በምትባል ቦታ የተካሄደ ጦርነት ነው። በዚህ ጦርነት ኢትዮጵያውያን በወሎና በሸዋ ጎራ ከፍለው በስልጣን ምክንያት ከፍተኛ ቁጥር ያለው ጦር ዘምቶ በአንድ ቀን ውጊያ ተደርጓል። በዚህ ውጊያ የልጅ ኢያሱ አባት ንጉስ ሚካኤል እና ጳጳሱ አቡነ ጴጥሮስ ወይም በአፄ ዮሐንስ ጊዜ ከግብፅ የመጡት ጳጳስ ማለት ነው ተማርከው በሀብተ ጊዮርጊስ ዲነግዴ ጦር ተይዘው ወደ አዲስ አበባ የተወሰዱበት ከፍተኛ የሰው ቁጥር ያለቀበት ጦርነት ነው። ጦርነቱ የአንድ ቀን ጦርነት ነው። በዚህ ጦርነት ታሪክ ጸሐፊው እንደመዘገቡት ከ15,000 በላይ ኢትዮጵያውያን በአንድ ቀን ጦርነት ተላልቀዋል። ከ20,000 ሰው በላይ ኢትዮጵያውያን ደግሞ ቆስለዋል። ይህንን ጦርነት ከአድዋ ጦርነት ጋር ሲያነጻጽሩት ታሪክ ጸሐፊው በአድዋ ጦርነት ጊዜ 7,560 ኢትዮጵያውያን ከጣሊያን ጋር ተዋግተው ተሰውተዋል። ወደ 10,000 የሚሆኑት ቆስለዋል። በሰገሌ ጦርነት ግን ኢትዮጵያውያን እርስ በርሳቸው 15,000 ሞተዋል፣ 20,000 ቆስለዋል እና በእርስ በርስ ጦርነት ከውጭ ጠላት ጋር ከገጠምነው ይልቅ ወንድማማቾች ይሄን ያክል ኢትዮጵያውያን በሁለት የስልጣን ፍላጎት ባላቸው ኃይላት መካከል በተደረገ የአንድ ቀን ጦርነት ሁለቱም አልቀዋል። ይሄ ታሪክ የተመዘገበው ኢትዮጵያ ውስጥ በ1909 የዛሬ 108 ዓመት አካባቢ የተካሄደ ጦርነት ነው። ይሄንን ታሪክ ሳነብ የተሰማኝ ስሜት አለ እና እሳቸውም ይሄን ታሪክ የጻፍኩት ይላሉ ብላታ መስኤ ሐዘን ወልደ ቂርቆስ እከሌን ጀግና፣ እከሌን ጠላት፣ እከሌን ወዳጅ ለማለት አይደለም። እንዴትስ ብዬ እንደዛ አለዋለሁ? ሁለት ኢትዮጵያውያን ወንድማማች ሆነው ለተጋደሉት ጦርነት እከሌን ጀግና፣ እከሌን መጥፎ ለማለት አይደለም የጻፍኩት። የጻፍኩበት ምክንያት ድንገት ወደፊት ትውልድ ሲመጣ እርስ በርስ በመጋጨት እርስ በርስ በመገዳደል ወንድማማች በመጋደል ራስ ማጀገን አይገባም። ይልቁንም ሌሎች ትምህርት እንዲወስዱበት ለታሪክ መማሪያ እንዲሆን ብዬ ጻፍኩት ብለው በመጽሐፍ ደረጃ የጻፉበትን ዓላማ አስቀምጠዋል። እኛስ ከዚህ ታሪክ ምን እንማራለን? ደቡብ ጎንደር ላይ ሁለት የጎንደር ኃይሎች አንዱ ፋኖ አንዱ አድማ ብተና ሆኖ እርስ በርስ እየተገዳደለ አንዱ ጀግና አንዱ ጠላት ተብሎ እየተፈረጀ ከመቶ ምናምን ዓመት በኋላ እንኳን በታሪክ የማንማር የታሪክ ሰዎች ሆነን ስንቀመጥ ምን ይሰማችኋል? መቼ ነው የምንማረው? መቼ ነው የምንመለሰው? መቼ ነው ትርፍና ኪሳራ የምናሰላው? በእርግጥ ኢትዮጵያውያን ከውጭ ሀገር ጠላት ጋር ገጥመን ያልሞትነውን እርስ በርስ ገጥመን እየተላለቅ ነው ይበልጣል በሞቱት ቁጥር። ይሄ በታሪክ የተቀመጠ ነው። ዛሬስ በዚህ ዘመንስ እርስ በርስ አንማርም ወይ? እርስ በርስ አይበቃንም ወይ? ዛሬም እኔ ስለሞትኩ ገዳዬ ወንድሜ ጀግና፣ ሟቹ ጠላት ተደርጎ መፈራረጅ
አይበቃም ወይ? የምንከስረው እንደ ህዝብ አይደለም ወይ? የፖለቲካ ጥያቄዎቻችን፣ የፖለቲካ ፍላጎቶቻችን ቀናነቱና ፍላጎቱ ካለ ሳንገዳደል ምንፈታበት እድል ዜሮ ነው ወይ? ይሄ ጉዳይ ሊቆጨን አይገባም ወይ? ደቡብ ጎንደር የተለያዩ ወረዳዎች ላይ የተለያዩ አመራሮች፣ የጸጥታ አመራሮች፣ የፖለቲካ አመራሮች ተገድለዋል። ሪሊ እነሱን መግደል ነገ የታረቀን ቀን እንደ ጀግንነት እንቆጥረዋለን ወይ? ሪሊ ጀግና ያስብለናል? ዛሬ ሊሆን ይችላል፣ ግን ነገ የታረቀን ቀን፣ የተደራደርን ቀን የእነዚህ ሰዎች ሞት የሚያንገበግበን ያን ጊዜ ነው። ሊበቃን ይገባል። ከታሪክ ልንማር ይገባናል። አመሰግናለሁ።